ቤተሰቦቻችሁን ከሳት አድኑ። እንዴት ነው የምናድናቸው? ሳት አፋፍ ላይ አይተናቸው መመለስ ነው? ገና ሳይወለዱ በፊት ነው አንቢያዎች ለልጅ ሲጨነቁ የነበሩት። ለልጃቸው እየተመኙ ያሉት መቃመ ንቡዋ ነው ማለት ከፍ ያለ ነገር። ከልጆቻችሁና ከሚስቶቻችሁ ጠላት ይሆናል። ለና ፊ ኩሊ ኡስቡዕ የሕሉ ቢሳሒና ዒዱ به لقلوبنا فرح وللأرواح تجديد. الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. الله سبحانه وتعالى كواللن ولتاوچ መካከል የሰው ዘር እየተቀጣጠለ እስከ ቂያማ ድረስ እንዲጓዝ ማድረጉ ነው። አንድ ሰው ነው የፈጠረው። ከዛ ዘር ላይ የህይወት ጣምራውን ፈጠረ ከዛ ሰው ላይ። ከዚያ በኋላ ይሄ ሁሉ ሰው አለ። ከተአምራቱም ይቆጥረዋል፣ ከውለታውም ይቆጥረዋል። خلقكم من نفس واحدة آدم عليه السلام ተፈጠሩ ካፈር ثم خلق منها زوجها የህይወት ጓደኛውን ከዛው ላይ ፈልቅቆ አወጣ። وبث منهما إلى አሰራጭህን ሁሉ خلق። ይሄ መራባት እንግዲህ ይቀጥላል አላህ በቃ እስከሚል ድረስ። فجعله نسبا وصهرا ورزقكم بنين وحفدة ልጆችና የልጅ ልጆችን ለገሳችሁ ይላል። ስጦታ ጸጋ ችሮታ ብሎ ነው የሚገልጸው። ይሄ የአላህ ችሮታ ነው። ይሄ የአላህ ችሮታ ግን ጥበቃና እንክብካቤ ይፈልጋል። ልጅ መውለድ ማንም ፍጡር በተፈጥሮ እየረባ ነው የሚሄደው። እንስሳትም ይረባል። ሌላው ትልቁ ቁም ነገር ከዛ በኋላ ያለው አላህ ልጅ ሰጠህ፣ ልጅ የሰጠህ አማና ነው የሰጠህ። ይህንን አማና ጠብቆ የወደፊቱ የዲን አስቀጣይ ራሱም ደግሞ ከጀሃነም የሚድን ለማድረግ የወላጅ ጥረት ያስፈልጋል። አላህ ነው ይህንን ያለን። ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا ራሳችሁንና ቤተሰቦቻችሁን ከሳት አድኑ። እንዴት ነው የምናድናቸው? ሳት አፋፍ ላይ አይተናቸው መመለስ ነው? ለሳት የሚዳርግ ነገር እንዳይሰሩ ትክክለኛ አቂዳ በማስተማር ዒባዳቸውን ትክክለኛ ዒባዳ እንዲያደርጉ በማድረግ መንገዱን በማሳየት አላህን ወደው አላህን ፈርተው እንዲኖሩ በማድረግ ነው። ገና ሳይወለዱ በፊት ነው አንቢያዎች ለልጅ ሲጨነቁ የነበሩት። ነብዩ አላህ ዘከሪያ አላህ Subhanahu Wa Ta'ala በተደጋጋሚ ቁርአን ላይ ታሪካቸውን አንስቷል። ካፍ ያ ዐይን ሷድ ذكر رحمة ربك عبده زكريا إذ نادى ربه ጌታውን ተጣራ نداء خفيا تبك هنا تر تمسحت قال ربي إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب. قلني قلبتي دكمه راسي بشبت تنقلقل እስከ ዛሬ ለምኜህ እድለቢስ ሆኜ አላውቅም። ዛሬ ወራሽ እንድትሰጠኝ ለምንሃለሁ። እኔንና የያዕቁብን ቤተሰብ የሚወርስ አሉ። ያዕቁብና ዘከሪያ መካከል ከአንድ ሺህ ዓመት በላይ አለ። እዚህ መሃል ያሉትን አያቶች አልፎ ያዕቁብን የጠቀሱት ለልጃቸው እየተመኙ ያሉት መቃመ ንቡዋ ነው ማለት ከፍ ያለ ነገር። አላህም ዱዓቸውን ተቀበለና ሰጥቻለሁ አላቸው። ረቢ ላ ተዘርኒ ፈርደን ብቸኛ አታርገኝ፣ ጥሩ ልጅ አድርግልኝ፣ ምልክት ስጠኝ። ምልክት ሰጣቸው። አላ تكلم الناس 3 ليال سويا። ከዛ በኋላ ያ ያህያ خذ الكتاب ነው ያለው። ኪታብ ጋር አጣምረው ኪታቡን ያዛ። ተውራትን ሊረከብ ነው የተለመነው፣ እንዱ ዘር እንዲረባ ብቻ አይደለም። ነብዩላህ ኢብራሂም አለይሂ ሰላም እንደዚሁ ልጅ ስጠኛ ልጅ ሲሰጣቸው 12 ወንድ ልጅ ሰጣቸው ነው በታሪክ ላይ የተመዘገበው። የሁሉም ዘር ረብቷል። ግን በተለየ መልኩ እስማኤልና ኢስሐቅን ደግሞ አላህን አመሰገኑ። አልহামዱሊላህ الذي وهب لي على الكبر اسماعيل واسحاق صالح የሆኑትን የተለየ ሁኔታ ያላቸውን
ነው በልዩ ጸጋ ያነሱት ስለዚህ ለልጅ አስቀድሞ ዱዓ ማድረግ ያስፈልጋል የሁሉም ሷሊሖች ربنا هب لنا من ازواجنا وذرياتنا قرة اعين ከሚስቶቻችንና ከዝርያዎቻችን ያይን ማረፊያ የሆነን ስጠን የዚህ ተቃራኒም አለ እንደውም ሌላ አያት ላይ ቆሞ ይላል ان من ازواجكم واولادكم عدوا لكم ይላል ከልጆቻችሁና ከሚስቶቻችሁ ጠላት ይሆናል فاحذروهم ተጠንቀቁ ይላል እንግዲህ ልጅ ለወላጁ ምን መሆን ነበረበት መስመሩ ሲለያይ ነው እንደሚሆነው ያቅምህን ከታገልክ በኋላ ካቅምህ በላይ በሆነው አላህ ይጠይቃል ነብዩላህ ኑህ አለይሂ ሰላም ምሳሌ ተጠቀሰው ስለዚህ ነው ልጃቸው ና ልጄ እስከዛሬ አመጽክ ዛሬ አላህ ተቆጥቷል ኩፋርን ሊጠራርግ ነው እሚድነው እዚህ መርከብ ላይ የተሳፈረ ብቻ ነው ያ ቡነይ يركب معنا አሉ ولا تكن مع الكافرين ከካፊር ጋር አልሰለቹም እስከ መጨረሻው እስትንፋስ ድረስ ከካፊሮች ጋር አትሁን አሉ قال سآوي إلى جبل يعصمني من الماء መንገዱ ተለያይቷል ከውሃም ያድነኝ ከፍ ያለ ተራራ ላይ እንጠለጠላለሁ እንጂ አንተ ጋርማ ዝቻ አልገባም አለች قال لا عاصم اليوم من أمر الله ዛሬ ከአላህ ትእዛዝ የሚያድን ምንም የለም ማለት ይሄን ብለው ሳይጨርሱ وحال بينهما الموج فكان من المغرقين ማዕበሉ መካከላቸው ገብቶ ሰመጠ ልጅ ይሄ አመፀኛው ግን በተፈጥሮ ልጆች ንጹህ ሰሌዳ ማለት ናቸው አእምሮአቸው እኛ ያቅማችንን ከጣርን በአብዛኛው የመስተካከል እድል አለ እላያቸው ላይ እኛ የጻፍነውን ነው የሚቀርጹት እኛ ካልጻፍን ደግሞ የሚጽፉ ሌሎች አካላት አሉ በዙሪያችን ኩፍሩ አለ ኒፋቁ አለ ማዕሲያው አለ ፍጁሩ አለ ሸይጣን እዚያ አለ ከዚያ በፊት ሌላው ሸይጣን ሳይቆጣጠረው በፊት ቀልቡ ላይ ዓቂደተ ተውሂድ መትከል የረሱልን ሰለላሁ ዐለይሂ ወሰለም መሐባ መትከል የሰለፎችን መሐባ መትከል የአንቢያዎችን ቅሳ መትከል ያንን ስናረግ በቃ መንገዱን አወቀ ማለት ነው የኔ መስመር ይሄ ነው እዚህ ያለው ለኔ አርአያ አይደለም የኔ አርአያዎች እነዚያ ናቸው አንቢያኡ ላህ الكرام واصحاب النبي صلى الله عليه وسلم والصالحون من السلف الصالح እነዚህ ናቸው የኔ አርአያዎች ብሎ ያድጋል ልጆቻችን ላይ ሰዎች በተፈጥሮ ለልጅ በጣም ይታገላል ለልጅ መስዋዕትነት የማይከፍል የለም ማንም ሰው እንደዛው ነው የሚያደርገው እንደውኛ ባያልፍ ለልጆቻችን ይለፍልን ሲነግድ ሲያርም ሁሉም እንደዛው ነው ያለውን ወጪ አድርጎ የተሻለ ትምህርት ቤት ያስገባል አኽላቃቸው ምን ይመስላል አቂዳ ላይ ምን ያህል ተስተካክለዋል ሶላታቸውን ሰግደዋል ወይ ምን ያህል ነው ሙስሊም ሙእሚን የሆነ ልጅ ያሳደኩ ያለሁት ብሎ የሚያስቡት ግን በጣም ጥቂቶች ናቸው ጥሩ ቋንቋ ዓለም አቀፍ ተላልቅ ቋንቋዎችን እንዲማሩ ይደረጋል አንድ ፊልድ እንዲኖረው መሐንዲስ ሐኪም ምናምን ሆነ ነገር ላይ እንታገላለን ክፉ አይደለም ይሄ ምክንያቱም ዱንያቸውም ላይ የማንም ጥገኛ መሆን ስለሌለባቸው መልካም ነው ኢህሳን ነው የሚባለው ሐታ ፉቃሃዎቹ አንድ ሙያ ሊያስተምረው ግዴታ ነው ብለዋል ልጅ የወለደ ሰው እንዴት ይኖር ወደፊት ሁሌ አባቱ ጥገኛ እንዳይሆን ማለት ይሄ አለ ግን ዋናው ደግሞ መረሳት የለበትም ለሌሎች አስረክበን ዛሬ መቼም ወላጅ ልጅን በፈለገው መልኩ የሚያሳድግበት ተጨባጭ ላይ አይደለም ያለን ገና 3-4 አመት ሲሆናቸው ፊደል ቆጠራ ከእጃችን አብልጠዋል ምንገናኘው ማታ ምንሰነባበተው ማለዳ መታ ነው ረቢህ ይሄ ትኩረት ተሰጥቶ ልጆቻችን ጋር ሐታ ጊዜ የማይሰጡ ብዙ አባቶች ልጆቻቸውን ሳያናግሩ ማታ ሲመጡ ተኝተዋል ጧት ደግሞ እሱ ቸኩሎ ወጥቷል አንድ ቤት እየኖሩ የሚነፋፈቁም አሉ በሳምንት ረፍት ቀን የሚያገኝ ማለት ነው ማለት ይሄ ተገቢ አይደለም ለትልቁ ትኩረት ሊሰጠው ለሚገባው ነገር ትኩረት ነፍገን ቁስን እናሳድዳለን በተለይ ደግሞ በዚህ በሁለት ወር ረፍት ላይ ደግሞ ይሄንን ያነሳሁትም ለዚህ ነው ለልጆቻችን የተለየ ፕሮግራም የተርቢያ ፕሮግራም ሊኖረን ይገባል በደንብ ዲናቸውን አውቀው የተወሰኑ ሱራዎችን ሐፍዘው የተወሰኑ መትኖችን ሐፍዘው ሙስሊምነታቸውን አጣጥመው እንዲከርሙ በቁም ነገር ሊሰራበት የሚገባ ነገር ነው ይሄን ካልሰራን ቀጣዩን ትውልድ ለሌላ አሳልፈን ሰጠን ማለት ነው እኛ ላይ ሊቆም ይችላል ወልዒያዙ ቢላህ ደካማ ሰው ማለት ደግሞ ስለ ቀጣዩ ትውልድ ያላሰበና ምንድነው ከዚህ በኋላ ያለው ብሎ የማይጨነቅ ነው የኛማ ኦሬዲ
ግማሽ ወይም ከዚያ በላይ ጉዟችንን ተጉዘናል አላህ ላለፈው ይማረን ከማለት የዘለለ ብዙ ላልንወጥ ይችላል ትላልቅ ሰዎች ይሄ ምንድነው የሚሉት ለጋ እንጨት እንደፈለከው ብትፈልገው ከዘራ ታረጋዋለህ ብትፈልገው ቀጥ ይላል አንድ ግንድ ግን ቆርጠህ ከማማጋድ ውጪ የምታረገው ነገር የለም قد ينفع الأدب الأحداث في مهل وليس ينفع في ذي الشيبة الأدب አይለወጥ ናዲር ነው በጣም ትንሽ ነው ከተለወጠም ራሱ ምናልባት ፈጣሪ ማረኝ ይቅር በላይ ብሎ ሊል ይችላል እንጂ ብዙ አይደለም እነዚህ ግን በእጃችን ያሉ አማናዎች እኛ ካልጣልናቸው ካላባከናቸው በስተቀር ለራሳቸው ብቻ ሳይሆን ለትውልድም ለሌላም አካል ሊተርፉ የሚችሉ ሊሆኑ ይችላሉ እኛ በመንቀርጻቸው እኛ በመናሰርጽባቸው ቁም ነገር ማለት ነው የነሱ ጀግና አንተ ነህ ወለም ልጅ ውጭ እንኳን የሚያስፈራራው ሰው ካየለ አባቴ ነው የምነግረው ነው የሚለው ምክንያቱም የሱ አባት በቃ ጀግና ነው ጎበዝ ነው ትልቅ ሰው ነው ብሎ ነው የሚያስበው ስለዚህ አንተ የምትሰራው ሁሉ ለነሱ አርአያ ነው ብዙ ጊዜ ያነሳለሁ ይሄን ምሳሌ ሲጋራ የሚያጨስ አባት ልጁ ትርኳሽ ይዞ እንዲህ ማለት አይቀርም ሶላት የሚያዘወትር አባት ልጁ ሙሰላ ነው የሚገትተው ያስተማርከው ነው በተግባር ይሄ ነው ስለዚህ መጀመሪያ ሷሊህ ልጆችን ከፈለግን እኛ ሷሊህ መሆን ይተበቅብናል የምንዘነጋው ይሄ ነው ዘመንን እንኮንናለን ምን ዋጋ አለው የዚህ ዘመን ልጆች ዘመን የወለደው ልጅም የለውም ያሳደገው ልጅም የለውም አንተ ነህ የምትወልደው አንተ ነህ የምታሳድገው ዘመን እኮ ፀሐይ መውጣት መግባት ነው በቃ አለቀ እሱ በፍጥነት እየገሰገሰ ነው እድሜያችን እየተጠለጠለ ነው ዋናው ሽልማትና ቅጣት አለው በዘመን ውስጥ በመንሰራው ቁም ነገር ነው ምን ሰራም ብለን ማሰብ ያስፈልጋል እንግዲህ ይሄ አደራ ማናችንን ዘነጋው ማይገባው ፕሮግራም ሊኖረን ይገባል በሌላውም ጊዜ ልጆቻችን ጋር የምናሳልፈው አخلاቃችንን የምንከታተልበት ምክር የምንሰጥበት ማበረታቻ ቁጣ ቆንጠጥም ካስፈለገ وقسى ليزدجروا ومن يكن راحما فليقسو احيانا على من يرحم ያስፈልጋል ይሄ ነው እንግዲህ አላህ እኛንም በቀናው መንገድ ላይ የምንኖር ያድርገን ልጆቻችንን ከኛ በተሻለ መልኩ የአላህን ዲን يمنكباكم والله يدرقاتو ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم ألف على الحق بين قلوبنا وأصلح ذات بيننا واهدنا سبل السلام ونجنا من الظلمات إلى النور وجنبنا الفواحش والفتن ما ظهر منها وما بطن يا أرحم الراحمين اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وإذا أردت بعبادك فتنة فاقبضنا إليك غير مفتونين اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون لنا في كل أسبوع يحل بساحنا عيد به لقلوبنا فرح وللأرواح تجديد